ሰላም የሁድ አብዱ ቴክ ተከታታዮች በሙሉ ዛሬ እስኪ አንድ ነገር ላሳያችሁ። እሱም ምንድነው ብዙዎቻችሁ የኢሜል አካውንት ከፍታችኋል፣ ነገር ግን የኢሜል አካውንታችሁን ከፍታችሁ ፓስወርዳችሁን ማታውቁ በጣም ብዙዎቻችሁ አላችሁ። ዛሬ እኔ እናንተ አለሁላችሁ ፓስወርዳችሁን እንዴት ማግኘት እና እንዴት መቀየር እንደምትችሉ ላሳያችሁ። እሱን ለማድረግ መጀመሪያ ወደ ሴቲንጋችሁ ትገቡና ከዛ ወደ ላይ ስክሮል በማድረግ ጉግል የሚሉን አንድ ጊዜ ክሊክ ታደርጋላችሁ። ከዛ የከፈታችሁትን ጉግል አካውንት ወይም ደግሞ ኢሜል አካውንት ከላይ ያመጣላችኋል ማለት ነው። እሱ ላይ ማናጅ ዮር ጉግል አካውንት የሚሉን አንድ ትነኩና ወደ ላይ ስክሮል በማድረግ ጉግል ፓስወርድ የሚል ታገኛላችሁ። እሱን ክሊክ በማድረግ ትከፍታላችሁ። ኔትወርክ ሲኖር ትንሽ ያጸብቃላችሁ ማለት ነው። ልክ እንደዚህ ሳይመጣላችሁ በኋላ የስልካችሁን ፊንገር ፕሪንት ወይም ደግሞ የስልካችሁን ፓስወርድ ወይ ፓተርን በማስገባት ትከፍታላችሁ። የእናንተን ለመሆኑን ለማረጋገጥ ማለት ነው። ይሄንም ጠይቃችሁ እሱን ትከፍታላችሁ። ልክ እንደዚህ አድርጋችሁ ከዛ እዚህ ጋር ሰርች ለማድረግ ትንሽ ያቆያችኋል፣ ትጠብቃላችሁ። ከዛ ልክ እነዚህ ሲከፍትላችሁ እዚህ ጋር አዲሱን ፓስወርድ ታስገባላችሁ ማለት ነው። 8 ዲጂት መሆን አለበት። 8 እና እስከ 20 ዲጂት መሆን አለበት። ስትሮንግ የሆነ ፓስወርድ መሆን አለበት ማለት ነው። ካራክተር ያለው ቁጥር፣ ፊደሎች ያሉ ሲምቦሎች ያካተተ ስትሮንግ ፓስወርድ መሆን አለበት ማለት ነው። ያለዛ ኮንፈርም እንድታደርጉ አይፈቅድላችሁም። ስለዚህ በዚህ መልኩ ታስገባላችሁ ማለት ነው። ይሄን ፕሬስ ለማድረግ ያው ፓስወርድ ስለሆነ ሃይድ ያደርጋል። ታስገባላችሁ፣ ከታችም ታስገባላችሁ ወይም ደግሞ ከላይ ያስገባችሁትን ኮፒ በማድረግ ይህንን ኮፒ በማድረግ እዚህም ጋር ፔስት ታደርጋላችሁ ወይም ደግሞ ልክ በላይ ላይ እንጻፋችሁት እዚህም ጋር ትጽፋላችሁ ማለት ነው። ተመሳሳይ ከጻፋችሁ በኋላ ቼንጅ ፓስወርድ ማለት ብቻ ነው የምጠብቅባችሁ። ያው እዚህ ጋር ከላይ እንደጻፍኩት እዚህም ጋር ስለጻፍኩት ነው። እዚህ ከላይኛ ጋር መስልን እንጽፋለን ማለት ነው። በዚህ መልክ ከጻፋችሁ በኋላ ቼንጅ ፓስወርድ ካላችሁ በኋላ ቼንጅ ፓስወርድ ይላችኋል። አሁን በሚገባ አየራችሁ ማለት ነው። እንደዚህ ካደረጋችሁት ውድ ተከታታዮቼ የጠፋባችሁ የኢሜል ፓስወርዳችሁን በዚህ መልክ ማቀየር ትችላላችሁ ማለት ነው። የኢሜል አከፋፈታችሁን ማታውቁ ከሆነ ከዚህ በፊት የሰራው ቪዲዮ ስላለ ዩቲዩብ ላይ ገብታችሁ የጉግል አካውንት እንዴት እንደሚከፈት እንዴት ሪከቨር እንደሚደረግ ሰርቼ ቪዲዮ አስቀምጬላችኋለሁ። እሱን ገብታችሁ በማየት መከፈት ትችላላችሁ። በድጋሚ እስከምንገናኝ ደህና ቆዩልኝ።